እንኳን ወደ ብስራት ፖይተሪ በሰላም መጣችሁ። ርብቃ በተሰኘ ከአንድ ከገጠር መንደሯ ወጥላ ወደማታውቀው ከተማ ስለምትጓዝ የዋህ ልጅ የሚዳስስ ተከታታይ ትረካ ይዤላችሁ ቀርቤያለሁ። ታሪኩ ከመጀመሩ በፊት ግን ለቻናሉ አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ ጋብዛችኋለሁ። መልካም ቆይታ። የመለያየት መራር ጠረን። የጎጆው ጭስ ወደ ላይ እየተሳበ ከሰማዩ ደመና ጋር ይቀላቀላል። በወይዘሮ የልምዱ ደረት ውስጥ ግን ከዚህ ጭስ የከበደ ትንፋሽ እየተመላለሰ ነው። ርብቃ ጥግ ይዛ እናቷ የምታዘጋጀውን ስንቅ በትኩረት ትመለከታለች። በቆሎው በእሳት ላይ ሲቆላ የሚሰጠው ሽታ ዛሬ እንደ ሁልጊዜው የምግብ ፍላጎት አይቀሰቅስም። ይልቁንም የመለያየት መራራ ጠረን አለው። የቤቱ ግድግዳዎች እንኳን ሳይቀሩ ዛሬ የሐዘንን ካባ የለበሱ ይመስላሉ። ልጄ፣ ከተማው እንደዚህ እንደምናየው ሜዳ አይደለም አሉ ወይዘሮ የልምዱ ድምፃቸው እየተሰባበረ። እሳቱን በሚቆሰቁሱበት እንጨት አመዱን እየጫሩ ወደ ርብቃ ሳይመለከቱ ንግግራቸውን ቀጠሉ። የሰው ፊት እንደ ቆላ ፀሐይ ይለበልባል፣ የሰው ልብ ደግሞ እንደ ደጋ ቁር ይቀዘቅዛል። ብቻሽን መሆንሽን እንዳትረሺ። እዚያ ያለው ሕንፃ ቢረዝምም የሰው ደግነት ግን አጭር ሊሆን ይችላል። ርብቃ ጎንበስ ብላ የእናቷን የሰነጣጠቁ እጆች ተመለከተች። እነዚያ እጆች መሬት ሲቆፍሩ፣ እንጨት ሲሰነጥቁና እሷን ሲያሳድጉ የደከሙ እጆች ናቸው። በእጆቻቸው ላይ ያለው እያንዳንዱ ሰርጥ የድካማቸውና የፍቅራቸው ታሪክ ነው። አሁን ግን አቅም አጥተዋል። ዘንድሮ ዝናብ እምቢ ብሏል። መሬቱ ተሰነጣጥቆ የዘሪውን ተስፋ ሲውጥ፣ የቤታቸው ጭልፋ የሚጨልፈው ሲያጣ ወደ ከተማ መሄድ ምርጫ ሳይሆን እንደ ሞትና ሕይወት የከረረ ግዴታ ሆነ። ርብቃ የእናቷን ድካም ማየት ከበዳት። የራሷን ወጣትነት መስዋዕት አድርጋ የእናቷን እርጅና ልታክም ወሰነች። እማዬ፣ እኔ እኮ የምሄደው ላንቺ ብዬ ነው አለች ርብቃ እንባዋን በጉልበቷ እየጠረገች። ድምጿ ቢንቀጠቀጥም በውስጡ ግን የቆረጠ ወኔ ይታያል። ይህንን ቤት በአዲስ ክዳን ሳልቀይር፣ አንቺን ከዚህ ድካም ሳላሳልፍ አልመለስም። ከተማው ክፉ ቢሆንም እኔ ግን ያንቺ ልጅ ነኝ፣ አላሳፍረሽም። ሽኝቱ አጭር ግን ከባድ ነበር። የገጠሩ መንገድ በጭጋግ ተሸፍኗል። ርብቃ ጥቂት ያረጁ ልብሶቿን የያዘችውን ትንሽዬ ፌስታል አንጠልጥላ ወደ አውቶቡስ ተራ ስትጓዝ እናቷ ካባቸውን ደርበው እስከ መንደሩ ዳርቻ ሸኟት። መንገዱ ላይ ያለው ጤዛ ልክ እንደ ርብቃ እንባ በሳሩ ላይ ረግፏል። አውቶቡሱ ደርሶ ጥቁር ጭስ እየነፋ ሲቆም ዓለም የቆመች መሰለቻት። ርብቃ ወደ አውቶቡሱ ከመውጣቷ በፊት ዘወር ብላ እናቷን አየቻቸው። ወይዘሮ የልምዱ እንደ ጥንታዊ ዛፍ በጭጋጉ ውስጥ ተገትረው ይታያሉ። ፊታቸው ላይ ያለው መጨማደድ በሺዎች የሚቆጠሩ ያልተነገሩ ስጋቶችን ይዟል። አውቶቡሱ ሲንቀሳቀስ ርብቃ መስኮቱ ላይ ተለጥፋ እጆቿን ስታውለበልብ፣ እናቷ ግን እጃቸውን ለማንሳት እንኳን አቅም ያጡ ይመስላሉ። ስም ብለው ይመለከቷት ነበር። ያቺ ለምለም መንደር፣ ያ የልጅነት ትውስታ፣ ያ የእናቷ እቅፍ፣ ሁሉ ነገር እየራቃት መጣ። አውቶቡሱ የገጠሩን አቧራ እየቀሰቀሰ ወደ አስፋልቱ ሲጠጋ ርብቃ የለበሰችውን ቀጭን ሻርፕ
በንፋሱ ይለበለባል። ከፊት ለፊቷ ያለው መንገድ ወደማታውቀው የሰማይ ጠቀስ ሕንፃዎችና የሰው እልቂት ወደሚበዛበት ከተማ ይወስዳታል። ከበስተጀርባዋ ግን ልቧና ነፍሷ በዚያች ጠባብ ጎጆ ውስጥ ጥላ መታለች። ፈጣሪ ሆይ ብቻሽን አይደለሽም በለኝ ስትል በልቧ ጸለየች። ርብቃ አዲሲቷን ከተማ ለመጀመሪያ ጊዜ ስትረግጥ ምን ይገጥማት ይሆን? ክፍል 2 እንዲደርሱ የደውል ምልክቱን መጫን እንዳይረሱ።